ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KBK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ጊዜ ወርቅ ነው። አንድ የኮንስትራክሽን ፕሮጀክት ሲጀምር መጀመሪያ የሚጠየቀው ነገር ስኬጁል የት አለ የሚል ነው። የኮንስትራክሽን ስራዎች ፕላኒንግ የመጀመሪያውና ወሳኙ እርምጃ ፕሮጀክት ክሬት ማድረግ ነው። ዛሬ በዚህ ቪዲዮ በፕሪማቬራ P6 ፕሮፌሽናል በሆነ መንገድ አዲስ ፕሮጀክት እንዴት ክሬት እንደሚደረግ ስቴፕ ባይ ስቴፕ እናያለን። አብረውን ይቆዩ። እሺ፣ አሁን P6ን ከፍተናል። ስለዚህ ቀጥታ ወደ ፋይል የሚለው እዚህ ሜኑ ባር ላይ እንሄድና ፋይልን እንመርጣለን። ኒው and then select EPS ይለናል። እንመርጥለታለን። እኛ የምንፈልገው ለጊዜው ሰበርባን ነው። ፒክ እናደርጋለን። ኔክስት እንለዋለን። ፕሮጀክት አይዲ ይጠይቀናል። ፕሮጀክት አይዲ እንሰጠዋለን። ሰበርባን ላይ አሁን የምንሰራው 2 ነው። እዚህ ጋር አይዲ ስትሰጡ ቶሎ የሚያዝና ሾርት ቢሆን ተመራጭ ነው። ከዛ ኔክስት እንለዋለን። 2 ኦፕሽን ፕሮጀክት ስታርት እና ኤንድ ዴት ማለት ነው። ይሄ ፕሮጀክት ፕላን ዴት ኦር ስታርት ዴት ማለት ፕሮጀክቱ በይፋ የሚጀመርበት ቀን እንመርጣለን። ያ ማለት የቀን P6 ቀጣይ የምንሰራቸውን ስራዎች በሙሉ እንደ መነሻ ቀን ተጠቅሞ የሚያሰላበት ቀን ስለሆነ እሷን እንመርጣለን። ለጊዜው አሁን ባይ ዲፎልት የሰጠንን እንውሰድና እንቀጥል። ሁለተኛው መስት ፊኒሽ ባይ የሚለው ነው። የኮንስትሬንት ሲሆን የአንድ ፕሮጀክት የኮንትራት ማብቂያ ቀን እንደማለት ነው። ይህ ቀን አሁን ባንሞላው የሚመረጥ ነው፣ የተሻለ ነው። ምክንያቱም የፕሮጀክቱ የስራ አክቲቪቲዎች አስገብተን ስንጨርስ P6 ራሱ ፕሮጀክቱ መቼ እንደሚያልቅ ስለሚነግረን ባናስገባው የተሻለ ነው ማለት ነው። ነገር ግን ማንዳቶሪ ከሆነ ወይም በዚህ ቀን ማለቅ አለበት ተብሎ ቀኑ ከተቆረጠ እዚህ ጋር ማስገባት እንችላለን ማለት ነው። ከዛ ኔክስት እንለዋለን። እዚህ ጋር ሪስፖንሲብል ማናጀር ምረጡልኝ ይላል። ከዚህ በፊት ባየነው ቪዲዮ እንዴት ኦቢኤስ ክሬት ማድረግ እንደምንችል ስለተመለከትን እዚህ ጋር አሁን ሪስፖንሲብል ማናጀርን እመርጥለታለሁ። ፕሮጀክት ማናጀርን ማለት ነው። እዚህ ጋር ሰበርባን ላይ በፕሮግራም ማናጀር ሲ ነው የሚመራው። ስለዚህ ታሪኩን እንመርጥለታለን። እዛ ኔክስት እንለዋለን። ታይፕ ያስመርጠናል። እኛ ያው ባይ ዲፎልት ስታንዳርድ ሬት የሚለው ነው፣ ግን ወደ 5 አይነት ድሮፕ ዳውን እንትኖች አሉ፣ ኦፕሽኖች አሉ። እኛ ስታንዳርድ የሚለውን እንመርጥና ኔክስት እንለዋለን። and then congratulations your new project has been created ይለናል ማለት ነው። ፊኒሽ እንለዋለን። and then ሰበርባን ውስጥ ፕሮጀክት ክሬት አደረገልን ማለት ነው። አሁንም አንድ እንጨምር። አሁንም እንመርጥና ሰበርባን ኔክስት G2 እንለዋለን። አሁንም ቅድም እንደተባባል ነው ማለት ነው። ይህም ስፔሲፊክ መነሻ ቀን ካለው ፕሮጀክቱ እዚህ ጋር እናስገባለን። መስት ፊኒሽ ካለውም እናስገባለን። ከሌለው ባይ ዲፎልት እንሄዳለን ማለት ኔክስት። እዚህ ጋር አሁንም እንመርጥለታለን። ክሬት አደረግን ማለት ነው። ኦኬ እንቀጥል። ሃይ ራይዝ አፓርትመንት ደግሞ ክሬት እናድርግ። ኦኬ ኢፍ አፓርትመንት ቢልዲንግ ፕሮጀክት ኔክስት እዛ ፕሮጀክት ማናጀር አበበ ይሆናል። ኔክስት ስታንዳርድ ፊኒሽ እንቀጥላለን። DY አፓርትመንት ቢልዲንግ ፕሮጀክት DY አፓርትመንት እዚህ ጋር አሁንም ቀኑን እንመርጥለታለን። በፕሮጀክቱ መሰረት ማለት ነው፣ በኮንትራክቱ መሰረት። እዛ proposed
ቲሙን እንመርጥለታለን። ኔክስት ፊኒሽ። እንደምታዩት 4 ፕሮጀክት ክሬት አድርገናል። በሰበርባን 2 በሃይራይዝ አፓርትመንት ውስጥ 2 ማለት ነው። ስለዚህ እነዚህ ውስጥ 4 ፕሮጀክት ማኔጀሮች ሲኖሩ 2 ደግሞ ፕሮግራም ማኔጀርስ አሉ ማለት ነው። ስለዚህ የፈጠርነውን ፕሮጀክት እንከፍተዋለን ማለት ነው። እዚህ ላይ እንሄድና ራይት ክሊክ ኦፕን ፕሮጀክት። ስለዚህ አዲሱ ፕሮጀክታችን በዚህ መሰረት ተከፍተዋል ማለት ነው። ስለተመለከታችሁ እናመሰግናለን። በቀጣይ ቪዲዮ ደግሞ እንዴት WBS ወይም ወርክ ብሬክዳውን ስትራክቸር እንደምናዘጋጅ እናያለን። ይህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ለሌሎች መሐንዲሶች እንዲደርስ ሼር ያድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እናመሰግናለን።